ሰላም ሰላም፣ እንዴት ናችሁ? ህይወት ነኝ ከህይወት ጆርኒ። ሳምንታችሁ እንዴት ነበር? ደህና ናችሁ ወይ? እሺ፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ደግሞ ቆንጆ የሆነ አምባሻ እንጋግራለን። እዚህ ጋር እንግዲህ 3 ካፑን አሳያችኋለሁ። የፍርኖ ዱቄት 1 ካፕ ደግሞ የአጃ የኪውከር አጃ ማለት ነው፣ ኦትስ። እሱን አምሼ በደንብ ፈጭቼ እሱን ደግሞ 1 ኩባያ አድርጌ ያለሁኝ። አጠቃላይ 4 ኩባያ ተጠቅሜ ያለው ማለት ነው። እዚህ ጋር እንግዲህ ቤኪንግ ፓውደር ተጠቅሜ ያለው። ጥቁር አዝሙድ በእጃችሁ ሽት አድርጉትና ጣዕሙ እንዲወጣ እሱን ተጠቅሜ ያለው። ነጭ አዝሙድ የተፈጨ እና ስኳር በምታዩት መልክ ተጠቅሜ ያለው። ይቅርታ እዚህ ጋር ሳልቀርጸው ትንሽዬ ባሁን በለካውባት ነጭ አዝሙዷን በለካውባት ትንሽዬ ጨው ተጠቅሜ ያለው ማለት ነው። መጀመሪያ ላይ ያደረኩት ያው እርሾ ነው፣ ታቁታላችሁ ብዬ ነው። እርሾ አሁን ብዙ አይነት ነው ያለው፣ ሳፍም ቆንጆ ነው። አሁን ደግሞ አዲስ የመጣ አለ፣ እሱን ነው እየተጠቀምኩ ያለሁትኝና ቆንጆ ነው። እርሾነቱ ይሄ ነው። ካፑ 250 ኤምኤል በኤምኤል ነው እነዚህ ኩባያዎች የተጻፉት። 250 ኤምኤል ነው የተጠቀምኳቸው። አጠቃላይ ስንት ይሆናል ማለት ነው? 4 ሲሆን 1000 ኤምኤል ተጠቅም ያለው ማለት ነው። እና እዚህ ጋር ደግሞ እንግዲህ ወደ እርጥብ ግብአቶች ስንገባ ቫኒላ ተጠቅም ያለው። ከዛም በኋላ ደግሞ የብርቱካን የሚበጠበጠው ማለት ነው፣ እሱን 1 ኩባያ 125 ኤምኤል እሱን ተጠቅም ያለው። ፋንታ ሚሪንዳ ነው በጣም አሪፍ፣ ግን ሚሪንዳ ስለጨረስኩ አሁን ፋንታ አድርጌ ያለው ማለት ነው። ፋንታ ኦሬንጁን እሱንም 125፣ አጠቃላይ 250 ኤምኤል እርጥቡን ተጠቀምኩና ውሃም ድጋሚ 125ቷን እሱን ደግሞ ውሃ እጠቀማለሁ። አንድ በዚህኛው የዛኛው የትልቁን ግማሽ ማለት ነው፣ የቀዩ ግማሽ ነው ይሄ 125፣ ይሄኛው የምታዩት ግማሽ ካፕ የሚለው ማለት ነው። ስለዚህ እንግዲህ 1 ፋንታ እንደገና ደግሞ ድጋሚ በዚህ በ125ቱ ደግሞ ምን ተጠቀምኩ? ሌላ የኦሬንጅ የሚበጠበጠውን ተጠቅም ያለው እና ውሃ ማለት ነው። 3 ነው እሱን የተጠቀምኩት። በምታዩት መልኩ እዚህ ጋር ይቅርታ ቪዲዮ ጠፍቶብኛል። እየቀረጸ መስሎ የነበር እውነት ለመናገር ግን አልቀረጾም። ይሄ በጣም ደክሞኝ ነው ማለት ብዙ ነው ያሸሁትኝ፣ በጣም መታሸት ስላለበት እንደገናም ደግሞ ቪዲዮም እንዳይረዝም እየተቆረጠ ስለሆነ ነው እንጂ በጣም ነው የታሸው። በጣም ብዙ ያሸሁት ነው የጠፋብኝ። የመጨረሻ እጄ ዝሎ ነው እንደውም የመጨረሻውን ማሸት ነው ይሄ። እና በምታዩት መልኩ ቲክነሱንም እያየሁኝ ያው አምባሻ እንደ ድፎ ዳቦ እንትን ማለት የለበትም። እንደዚህ ወደ ላይ መስበው እንደዚህ ሁላችሁ ቲክነሱን ለማየት ነው። እና ስትስቡት መሳብ መቻል አለበት። እንደገና ደግሞ ቀጭንም መሆን የለበትም እንደ ድፎ ማለት ነው። አንደኛም ከምጠፈጥፉበት እቃ ላይም አይወርድላችሁም። እና ጥቁር አዝሙድ እኔ በጣም ስለምወድ አይታችሁታል። ቅድም 2 ነው የጨመርኩት፣ አነሰብኝና መጀመሪያ የጨመርኩት 2ኛ ጨምር ያለው አይታችሁታል ቪዲዮ ላይ መጀመሪያ ላይ። እዚህ ጋር ጄን ዘይት ቀብቼ እንግዲህ ወደ ማጠናቀቂያው የመጨረሻ ከድኜ እንዲቦካልኝ ለማድረግ ነው። ዘይት እቃውንም ቀብቼዋለሁ ያቦካውበትን። እንደገና ደግሞ እጄ ላይም እንደዚህ በክብ ቅርጽ ሰርቼ ዘይት እጆቼን ቀብቼ በዚህ መልኩ እንዴት እንደተቦካ ለማሳየት ነው ለእናንተና። አሁን እንግዲህ ከድነን የመጨረሻውን ዘይት አድርጌበት ነው። እቃው ስለሚይዝ በደንብ እንትን ካለ የምንሸፈንበት እቃ ይይዝና አለቅ ይለናልና፣ ዘይት ካለው ግን በቀላሉ ሸርትት ብሎ ነው የሚለቀው። አሁን ከድነን እንግዲህ ሽፍን እናረገውና በዚህ ሙቀት ያለበት ቦታ ነው ያስቀመጥኩት። እንጀራም እየተጋገረ ስለሆነ በስቶቭ ደግሞ ወጦች እየተሰራሩ ስለሆነ ከሱ አጠገብ ወንበር ላይ ትልቅ ወንበር ላይ ነው ያስቀመጥኩትኝ። ይሄው በምታዩት መልኩ ክፍ ብሎ እንግዲህ የምጋግረው ፓትራ ላይ ነው። የፓትራው ጀርባ ማለት ነው። የፓትራችን ጀርባ ላይ እንግዲህ በምታዩት መልክ እናንተ በምትፈልጉት ነው መጠፍጠፍ ያለባችሁ። አሁን በጣም ወፍራም የምትፈልጉ ከሆነ በጣም አጠፍጥፉት። እኔ ስለሚነፋ ዱቄቱም መልሼው ነው፣ ይሄ 2ኛ የነፋው ነው። ያኛውም እንዳልኳችሁ ቪዲዮውም እየተቆራረጠ ስለሆነ ነውና በምታዩት መልኩ ነው እኔ የጠፈጠፍኩት ማለት ነው። ቲክነሱ
እዚህ ጋር ፍጥና አድርጌዋለሁኝ ብሎ ግን ያው ቅርጹ አይጠፋም። ቅርጽም በምፈልጉት መጠን ነው። እኔ እንዲህ በጣም ተጨንቄ በምናምን ሳይሆን አንድ አይነት ከሚሆን ብዬ ነው። በቃ በሹካም ዘይት መቀባታችሁን እንዳትረሱ፣ ያዝ ያዝ እንዳያረግባችሁ። ሹካውንም ትንሽ ዘይት ቀብት አድርጉት። እንደገና ደግሞ ቢላችሁንም በምታዩት መልኩ ሳይዝ እንደፈለጋችሁ። አሁን ባለፈው አምባሻ ሰርቼ አልቀረስኩም፣ በኦቨን የሰራሁት ነበርና አሳያችኋለሁ። በዘቢብ በቴምርና እሱን አልቀርማ የመች ሁኔታ ውስጥ ነበር የሰራሁት። ቢዚ ነበር በዛን ያልቀረስኩትም እንግዳ መጥቶብኝና ይሄው አምባሻችን በምታዩት መልኩ እዚህ ጋር መሀሉ ያልበሰለ ይመስላል። ምክንያቱም ነክቸው ነው በጀርባ ካገለበጥኩት በኋላ አይ ቲንክ ሳስተካክለው ነው እንደዚህ ሆነ። በጣም ለስላሳ ነው። ታዩታላችሁ ሲቆረስ። ያው ቡናችንን አጫጭሰናል። እንግዲህ ሻወራችንን ወስደን ምን ብለን ኪችን የገባንበትን የወላችሁ አምባሻው እንደዛ እንኳን ጠፍጥፌ የወላችሁ እንዴት እንደነፋ የተቆረጠው። አይ ቲንክ ትንሽ ስንጥቅ የሆነውም ደግሞ አጃ ስላለው ይመስለኛል። ለምን ያኛውን በፍርኖ ዱቄት ብቻ የሰራሁት እንደዚህ ያልሆነም። ይሄው እንግዲህ የጾም ወጦች በምታዩት መልኩ እንግዲህ ሰርቻለሁ። ብዙ አይነት ነው የሰራሁት። እንደምትወዱት ተስፋ አደርጋለሁ። ባይ